አንደኛው እኔ በግሌ የማምንበት የወንድ ልጅ ውበት ንጹህ ነው። ከላይ ከራስ ፀጉር እስከ እግር ጥፍር ድረስ ንጹህ ይሁን አንድ ወንድ። ሁለተኛው አለማሸብረቅ፣ ከመጠን በላይ አለማሸብረቅ ወንድ ልጅ። ሶስተኛው ፕሬዘንተብል ይሁን። ፕሬዘንተብል ማለት ለሚሄድበት ቦታ የሚመጥን አለባበስ ይልበስ። አራተኛው ሾዊ ያለመሆን፣ በቃ ለማሳየት ነገሮችን ባያረው። አምስተኛው ከእድሜ ጋር የሚመጡ ለውጦች አሉ። እነዚህን አክሴፕት ማድረግ፣ ግሬስፉሊ አክሴፕት ማድረግ ማለት ከሸበተው ሽበትም ያምራል። በጣም የሚያምርባቸው ወንዶች ደግሞ ሲሸበቱ ማለት ነው። አምስተኛው ቤሊፋት ቦርጭ፣ እሷን እንደው ትንሽ ማሳነስ። መጨረሻ ሰባተኛው አነጋገር ላይ አነጋገሩ ራፍ ባይሆን ተዛርገው ለምባይ ነው። ስለዚህ ለወንድሞች ደግሞ መክረው ይህን ነው።